ኦኬ እሺ ማንን በል? እኔስ ፊዮሪ ይባላል። ፊዮሪ ከየት ነው ፊዮሪ? ፊዮሪና ማለት ትችላለህ። ከኢትዮጵያ ፊዮሪና። እሺ ከኢትዮጵያ። እድሜ ስንት ነው? 24 ኢትዮጵያ የት ነው ትኖሪው? አዲስ አበባ? አዲስ አበባ። እሺ ሃይማኖትሽ? ኦርቶዶክስ። ሁለት ቦታ ነው የምኖረው። የት? ኢትዮጵያና ከኢትዮጵያ ውጭ ነው የምኖረው። ለከየት ነው እሺ ባለ የምትፈልጊው? ከኢትዮጵያ ውጭ ነው? ኢትዮጵያ ነው የምፈልገው። ልጅ አለሽ? ኧረ የለኝም። እኔ አላገባውም፣ ልጅም የለኝም። እሺ ልጅ የላሽም። ምንድን ነው በትርፍ ሰዓትሽ ማድረግ? አላገባውም። በትርፍ ሰዓትሽ ማድረግ የሚያስደስትሽ ነገር ምንድን ነው? ላይክ እንደ ሆቢ ነው ወይስ ኖርማሊ? ልክ እንደ ሆቢ መዞር ደስ ይለኛል። ዘፈን መስማት ምናምን፣ አዲስ ቦታዎችን ምናምን ማወቅ ምናምን ያስደስተኛል። ሰው ምንድን ነው የምትሰሪው? እኔ ነርስ ነኝ። ከየት ነው የምትፈልጊው? ከአዲስ አበባ ከኢትዮጵያ። እሺ ከኢትዮጵያ። እድሜው ከስንት እስከ ስንት? እስከ 30። ከስንት ጀምሮ ማለት ነው? ከ25 እስከ 30። እሺ ኦርቶዶክስ ሃይማኖት ተከታይ የሆነ ኦርቶዶክስ ሃይማኖት ኦርቶዶክስ። ልጅ ቢኖረውስ? ወይ አልፈልገኝ ልጅ አይደለም። ኦኬ ተጨማሪ መስፈርት አለሽ? መስፈርቴ ያው ልጅ የሌለው ኢትዮጵያ ውስጥ የሚኖር ምንም አይነት ላይ ሪሌሽንሽፕ ውስጥ ያልሆነ እና ጠንካራ ሰራተኛ፣ ኦፕን ማይንድ የሆነ ምናምን እና ላይክ ሪስፔክት ያለው ምናምን። እስፔሻሊ ደግሞ ላይክ ከአዲስ አበባ ውጭ ምናምን ቢሆን ደስ ይለኛል። ከከተማ ውጭ እንትን አውትሳይድ የሚኖር ሰው ምናምን ቢሆን ደስ ይለኛል። የሚያርስ ማለት ነው። የሚያርስ ሰው የሚያርስ ማለት እኮ በደንብ ገበሬ ስልክ ጠንካራ ሰራተኛ ማለት ነው። ፊዮሪና ትባላለች። እድሜዋ 24፣ የምትኖረው አዲስ አበባ፣ ኦርቶዶክስ ሃይማኖት ተከታይ ነች። ልጅ የላትም። በትርፍ ሰዓቷ ደግሞ ዘፈን መስማት፣ አዲስ ቦታዎችን ማየት ታዘውትራለች። እንዲሁም ነርስ ነች ማለት ነው። መዞርንም ጨምርበት እንዳይጣሉ። መዞርም ትወዳለች። መዞር ማለት ላይክ ትራቭል ማድረግ ምናምን እንጂ በመጥፎ ወይ ምናምን አይደለም። አዲስ ቦታዎችን ብዬ ስላልኩኝ ኦኬ። እሺ ወደ ህይወቷ እንዲመጣ የምትፈልገው ወንድ ከአዲስ አበባ ውጭ፣ ኢትዮጵያ ውስጥ የሚኖር ከአዲስ አበባ ውጭ ክፍለ ሀገር ምናምን የሚኖር ማለት ነው እና ገበሬ ቢሆን አሪፍ ነው ማለት የሚያርስ ጠንካራ፣ እድሜው ከ25 እስከ 30 የእድሜ ክልል ውስጥ የሚገኝ ኦርቶዶክስ ሃይማኖት ተከታይ የሆነና ልጅ የሌለው ኦፕን ማይንድ የሆነ ማለት ነው። እንዲሁም እንዳልኩት ቅድም ጠንካራ ጎበስ ነበር። አይሰማም? እንዴት ነህ? በትልቁ አለን እግዚአብሔር ይመስገን። እንዴት ነው? ይቅርታ ተኝቼ ነው። ሰላም ነው? ሰላም ነው። ፊዮሪ ያው ቪዲዮ ማብራት ይኖርብሻል። እሺ መስፈርትሽን የሚያሟላ ሰው ሲመጣ እየተያያችሁ እንድታወሩ። ግን አንተ አዲስ አበባ አይደለ? እሷ የምትፈልገው ከአዲስ አበባ ውጪ ነው። አይ ጠንካራ ሰራተኛ ከፈለገች አለው ማለት ነው። ማለት ነገር ያለው መሰራቸውን አይ ምንድን ነው የተወለድኩት አዳማ ነው። እሺ እልሽ ፊዮሪ ምንድን ነው? ፊዮሪና እየሰማሽ ነው?
አዎ እየሰማሁ ነው። ኦኬ ጥሩ። የወንድማችንን መስፈርት ላንብብልሽ እና ከተመቸሽ ታወራላችሁ። እሺ። አማኑኤል ይባላል። እድሜው 29፣ የሚኖረው አዲስ አበባ፣ ኦርቶዶክስ ሃይማኖት ተከታይ ነው። የሙያ መምህር ነው። ፎቶግራፈር ነው። ዲኮር ይሰራል። ልጅ የለውም። ቤት አለው። የሚፈልጋት ኢትዮጵያ የምትኖር እድሜዋ ከ23 ከ28 ልጅ የሌላት ኦርቶዶክስ ሃይማኖት ተከታይ የሆነችና ፈሪሃ እግዚአብሔር ያላት ለቤተሰብ ክብር ያላት ነው ያለው ማለት ነው። ሰው እንግዲህ መስፈርቱ ከተመቸሽ ማውራት ትችላለሽ ማለት ነው። ይቅርታ የት ነው የሚኖረው ነው ያልከኝ? አሁን ያላት አዲስ አበባ ነው። ላይክ አሪፍ ነው፣ ግን እኔ አዲስ አበባ አልፈለኩም ነበረ። ይቅርታ። በቃ የኔ ሲገኝ እመጣለሁ። ኦኬ ኦኬ። እሺ ወንድሜ ለፍየሪ ነው። በጣም ጥሩ። እሺ ሰው የት ነው የምትኖረው? አዳማ። አዳማ። ገበሬ ነኝ ነው የምትለው? ያ እሱ ላይ አይደለሁም፣ ግን ድንገት ሀሳቧን ከቀየረች ብዬ ነው። ኦኬ ሀሳቧን የማስቀየር አቅሙ አለኝ ብለህ ነው የምታስበው? ለዛም ነው የገባሁት። እሺ ጎይድ ፊዮሪ፣ እሷም ቪዲዮ ማብራት ትችላለች ፕሌስ? ያ ቪዲዮ ላይ ነበረች፣ አክቹሊ ነበረች እና አሁን መስፈርቷን በትክክል ስለማታሟላ አብሪ ልላት አልችልም። እሺ ግን ሀሳቧን አስቀይራለሁ የምትል ከሆነ ጓይድ አስቀይራለሁ ብዬ አስባለሁ። እሺ ምን ታስቢያለሽ ፊዮሪ? ይቅርታ አልሰማሁም። ያንተ መስፈርት ምንም አልነገርከኝም ስላንተ ምናምን። ያ ግን እሱ ከአዳማ ነው ይሆንሻል። መጀመሪያ አንቺ የምትፈልጊ ከሆነ እሱ ይቀጥላል መስፈርቱ ማለት። አሁን ይንገረኝና የሚያስማማኝ ከሆነ እንትን እላለሁ። አይቻልም እንደሱ? ንገራት እኮ መስፈርቶቿን ትጠይቀኝና እኔ ልመልስ። ጠይቀኝና። አቤት። ኦኬ እሺ ፊዮሪ ጠይቂው እስኪ ምንድን ነው ማወቅ የምትፈልጊው ስለሱ? እኔ እሱ መስፈርት ስለሌለኝ እንትን ማለት ነው። ስለ ራሱ ምናምን ይንገረኝ ማለት አላወቅኩም ስለ ራሱ። እሺ ሙሴ ይባላለሁ። ባችለር ዲግሪ ያለኝ፣ አሁን ንግድ ላይ ነው ያለሁት። ትንሽ እኔ ስለ ራሴ ማስረዳት ይከብደኛልና ለምጠየቀው ጥያቄ መልሳለሁ ብዬ ነው። ይቅርታ እድሜ ስንት ነው? እድሜ 23። 23። እኔ ከ25 በላይ ነበር የፈለኩትኝ፣ ግን እስቲ ሞር ስላንተ ምናምን ንገረኝ። ያ ግዴታ እድሜው ፐርፌክት መምጣት የለበትም ብዬ አስባለሁ። ያው ትንሽ ስናወራ ደግሞ እንግባባለን ብዬ አስባለሁ። ቪዲዮ አብርተሽ ባይሽ ደግሞ ደስ ይለኛል። አብርቼ ነበር። አሁን ሃይማኖትክ ምንድን ነው? ይቅርታ መጠየቅ ከቻልኩ ፊትማኝ መስቀል አድርግ ያለላሳሽ ማለት ኦርቶዶክስ ነክ ነው? አዎ። ኦኬ እንዴት ነው ስራ ላይ ምናምን? ስራ የስራ ሰው ነኝ እኔ። በቃ ከዚህ በፊት አግብተካል ምናምን? ልጅ ምናምን አለ? አይ አላገባሁም፣ ልጅም የለኝም። ኦኬ ከፋሚሊ ጋር ነው የምትኖረው? ነው ብቻዬን ነው። ይቅርታ ዳዲ ማለት ነው። ሀሳቤ መግለጽ እችላለሁ? ያ ትችያለሽ ፊዮርን። ያ አሪፍ ነው ልጁ ምናምን ደስ ይላል። ግን አንደኛ ላይ እድሜ እኔ ያልኩት መስፈርት የለ ካስታወስክ ከ25 ጀምሮ ነበር። ያ እኔ ጽፌያለሁ። እሺ እሱ መስፈርትሽን እኮ ያው እንደማያሟላ ነግሬዋለሁ። አክቹሊ ሳይሆን ገበሬ ያልመሰለኝ ግን ምንድነው አሳምናታለሁ አለኝ። እሺ ይቅርታ እኔ አሟላለሁ። ዳድ እየሰማሁ ነበር ከታች።
እሺ ቪዲዮ አብራልኝ። እሺ ያው እሺ በትክክል መስፈርቷን ታሟላለህ እንደም ፕሊስ እየደከመኝ ነው። እሺ እባካችሁ ለባችሁ እየተቸገርኩ። እድሜ የት ነው የምትኖረው? ምስራቅ ጎጃም። የት? ምስራቅ ጎጃም ቢቸና። እሺ እድሜ ስንት ነው? 28። እሺ ሃይማኖት? ኦርቶዶክስ። እሺ ከዛ ሌሎቹ መስፈርቶቿን ሰምተሃል። በትርፍ ሰዓት ምን ማድረግ ያስደስታል? ሙዚቃ መስማት፣ ፊልም ማየት ምናምን። ስራ ላይስ እንዴት ነው? በጣም ኃይለኛ አርሶ አደር ያሰስ። ከዛ ኦፕን ማይንድድ እና ሬስፔክት ያለው ነው ያለችው። አው ባግባው ጋይስ እየቀለደ ነው እያሉ ነው ኮሜንት ላይ። ግን አረ ለምንድን ነው ቀልዱ? ብራዘር በትዳር ይቀልዳል። ቆይ አሁን ቢቼና አሁን እንደዚህ አይነት ቤት አለ ነው የምትለው? አሁን አንተ እንዴት የለም ብር ካለ ባይ ዘ ወይ ፕሮፋይልን ብር ካለ ቢቼና ንቀው ነው አባቴ። እንዴት እንደዚህ ትላለህ? ተረጋጋ እሺ። ፈስ ያለበት አታስመስለው። ተረጋጋ። እያወራሁኝ ሲጀመር ይኸውልህ አካውንትን ወዲያው ገብቶ ያዩታል ፕሮፋይልን ምናምን። ስለዚህ የት እንዳለህ ምናምን ለማወቅ ብዙ አይቸግርም። ምናልባት የተሰጣቸው ነገሮች ካሉ ማለት ነው። ሙሉ አይታችኋል? ዝናሽ ምናምን አይታችኋል? አይቼ ልምጣ ልውረድ ትላለህ? አይ ማውረድ አይጠበቅም ለማየት። ኖ አይቼዋለሁ ፕሮፋይሉን፣ ግን የት ሀገር እንዳለ ምናምን አላወኩም። የራሱ ነገር የለውም። ቢቸና እንዴ ከደጀን አለፍ ብሎ አንተ ነካ የምትናገረው የኔ ወንድም። ግን ምንም አይነት ቪዲዮ ስላለቀ የሚያውቁ ሰው ካለ ከታች ቀበሌውን አናርጅናው ጋር ይባላል። እሱን እኮ እኛ የምናውቃለን የኔ ወንድም። ችግር የለውም። ኦኬ ችግር የለውም። ጎሄድ ፊዮሪ ያለስ አለው አይሰማም። ሰው አሁን ቪዲዮ ማብራት ይኖርብሻል። ኦልሬዲ መስፈርት ትክክል ስለ ግን ዳዲ የኔ ጥያቄ አንድ ጥያቄ አለኝ ዳዲ። ወይ ዝናሽ እኔ ከቅድም ጀምሮ አይምሮ ያልተቀበለው እሷ ገበሬ ማለት አልገባኝም። ገበሬ የሚያርስ ነው የፈለገችው ወይስ ምንድን ነው? ለምን ብትናርጋ አይኛ ተረድ ጓባን ይበቃል። እኔ የሚያርስ ማለት ነው። ያኔ አንቺ የምትፈልጊው ያኔ ገበሬ እዛ ውስጥ አርሶ ዘርቶ የሚያበላ ነው? እንደዛ ነው መስፈርትሽ? እኔ ስላልገባኝ ነው። ያ ገበሬ አለ እንደ ሌላ ማለት እኔ ግራ ገባኝ። ቆይ ዝናሽ በነገሮች ላይ አሁን አንቺ የምትይውን ገበሬ እዚህ ቲክታክ ላይ ራሱ ለማግኘት ይከብዳል። ምን ይሰራል ማለት እኔ ግራ የገባኝ አንቺ የምትፈልጊው ገበሬ ቲክታክ ላይ ምን ይሰራል ብዬ ነው። አንቺ እንደምታስቢው አይነት ገበሬ አሁን እኔ እንጃ ነኝ። ምክንያቱም ቲክቶክ ራሱ ያሉ አይመስለኝም። በየት በኩል እንዴት አግኝቶ ገባል? ከሌላ እኮ ችግር የለውም ማውጣት እችላለሁኝ። ግን መስፈርትሽን ተናገሪ ስላላችሁኝ ነው መስፈርቴን ተናገርኩት። እኔ የምፈልገው ፋርመር ነው። ገባችሁ? ላይ ገበሬ ሲባል የሚያርስ ብቻ ቪዲዮ አብሬልኝ እንስሳ ምናምን የሚያረባ ምናምን ቀንሽ ነግራለ። አዲሽናል ስራ የኔ አርብቶ አደር ነው። ቆይ ዝም በል አንተ ምንድን ነው አንተ? ቆይ ተረጋጋ እንጂ። ይሄ ደግሞ ምንድን ነው አንታ ነው ምናምን ነገር ብሎ ያለው ማለት ነው። እሺ አሁን ሁለታችሁ አውሩ፣ ተግባቡ ምናምን። እሺ ኦኬ፣ ማንም ጣልቃ አይገባባችሁም። አውሩ፣ ተግባቡ። ዘይን ከተግባባችሁ ፎሎ ተደራርጋችሁ ውረዱ። እሺ ፕሊዝ። ኦኬ አውሩ። ይቅርታ አንዴ ማውራት እችላለሁ? እኔ ያልኩትኝ ገበሬ ነው። ላይክ እያቀለድኩ ምናምን አይደለም። ገባችሁ? መስፈርቴ መናገር አለብኝ። መስፈርቴ ነው። አሁን ያለፈው አመት እኔ ማሽላ ነበር የዘራሁት። በዚህ አመት ትንሽ ዝናብ ብዙ ስላልዘነበ ዳጉስ አድርጌዋለሁ። ፉል ታይም ጆቤ ነው ገበሬ። እኔ የቀልድ አይደለም አባያ ምን ገበሬ አመስልም እያልሽ ነው? ገበሬ ሲባል እኮ የሚያርስ ብቻ ምናምን ላይሆን ይችላል። ገባ?
እርሻ ይሄ ፋርመር ምናምን ሲባል እንስሳ የሚያረባ ምናምንም አለ። ገባ? አርብቶ አደር ይባላል በአማርኛው። ያ እንደሱ ነው እንጂ ላይክ ቀልድ ምናምን አይደለም። አዎ ቁም ነገር ነው። እኔም በቁም ነገር ነው ያስኩት። ሌላ የምትጠይቂኝ ጥያቄ ካለ በዚሁ ትችላለሽ መጠየቅ። ምንድን ነው ሃይማኖትክ? ኦርቶዶክስ። ከዚህ በፊት እንትን ልጅ ምናምን ወይም ሪሌሽንሽፕ የለኝም። ኦኬ እሺ። እና አንተ ምን አይነት ሴት ነው የምትፈልገው? ላይክ በቃ እኔ የምፈልገው የምትወደኝ የምታከብረኝ። ስለክ አሁን ይቅርታ እዚህ ጋር ልጁ ሲያወራ ማለት ነው ቀልድ ነው የሚመስለው ነው ላይ ቁም ነገር እያወራ ከሆነ ይደሀፍቱ ላፍ ምናምን ገባ እየሳክ ምናምን ስታወራ ያው ትንሽ ያው ተጫዋች ይቅርታ በየማሉ እንዳንገባባችሁ ነው። እሺ ወንድሜ ያው ለሲሪየስ አራሺ ለመሰለ ምናልባት ያንተ ኔቸር ሊሆን ይችላል። እሺ ተፈጥሮ ሊሆን ይችላል። ግን ላለመሳቅ ሞክር በተቻለ መጠን በሲሪየስ ሆነ አውራ። እሺ ቀጥሉ። ሌላም ጥያቄ አለ ያልተገለጸልሽ? ያ የጠየቅኩ ግን አልመለስክልኝም መጀመሪያ። እስቲ ድጋሚ ጥያቄውን በደንብ ይቅርታና እኔ ብዙም እንትን አላልኩ። እሺ ያው እንዳልሽው ገበሬ ነኝ። ያለፈው አመት ማሽላ ነበር የዘራሁት። በዚህ አመት ትንሽ ዝናብ ስላስቸገረ ዳጉሳ አድርጌዋለሁ። በአዲሽናል ደግሞ አረብ አለው። ፍየሎች አሉኝ፣ በጎች አሉኝ። ይቅርታ ግን ካንስል ሪጀክት ማድረግ ምናምን እንችላለን? አዎ መብትሽ ነው። በዱላ ላይ አንሱም ካልፈለግሽ። ያው ስልክ ምንም ቁም ነገር ምናምን የምታውቅ አይመስልም። እኔ ደግሞ አም ሉኪንግ ፎር ኤ ሲሪየስ ሪሌሽንሽፕ ምናምን። እሺ ይቅርታ አልተመቸኝም። እሺ መብትሽ ነው። እሺ ሶሪ ግን አረ አይሉ ኦኬ እኔ ልግባ። እኔ እፈልጋታለሁ ወንድሜ ስለመጣ አመሰግናለሁ። በጣም ያስቀኛል። ገና ገበሬ ሲባል ፎጣ ለብሶ አልመጣም። አንቲታ ተቀበሉት። እሺ ያላችሁ አሁንም ሚዩት አድርጉ። እሺ ሚዩት አድርጉ፣ እነሱ ያወሩ። እኔ የዚህኛው ገበሬ ገርሞኝ ግን ፊትን ትየው። እሺ የኔ አባት በጣም ኤግዛጅሬት አታድርገው፣ ትወና እንዳይመስል። እሺ የኔ አባት ጋቢህን እንትን በለው። ኧረ እኛ ጋር ትንሽ በርታ። ኦኬ ሶ ፊዮሪ ያው እንግዲህ ወንድማችን መስፈርትሽን አሟላለሁ ብሏል። ሁለት አሉ መሰለኝ እንግዲህ እዚህ ጋር ገስት ላይ ካሉት ማለት ነው። ከሁለቱ እንግዲህ ከአንዱ ጋር ትግባቢያለሽ ብዬ ያስባለሁኝ። በዛ እንጨርሳለን። ስለዚህ ቪዲዮሽን ክፈችና ማውራት ትችላለሽ። እሺ እሺ። እባክህ ፊትህን አትሸፍን እባክህ። እሺ ደጋግሜ። ይበርዳል፣ እኛ ጋር ትንሽ ይበርዳል። ምንም አይበርድም፣ ክፈተው። ሰላም ነው። ሰላም እንዴት ነህ? ይኸውልሽ የቀለደ ከመሰለሽ ምናምን ያው እንትን ካል ቶሎ እሺ ቶሎ። ኧረ እኔ እውነቴን ነው። ቀጥሉ። ሰላም ነው። ሰላም እንዴት ነህ? አለሁ እግዚአብሔር ይመስገን። ደግ ነሽ ወይ? አለሁ። ይቅርታ የትኛው ነው የሚያወራው? አንቺ ጎን አንተ ፊትህን ልቀቀው። ስታወራ እንኳ ባለቢያወራ ማወቅ አልቻለች። ተኝቷል እኮ ይኸኛው በዚህ ከሙሉ እያጠገብ ያለው። አይ ነው አሁን እያወራ ያለው ያኛው ነው ሲጀመር። እና ያዛኛው ጋር አውሪ፣ ከጎንሽ ጋር ቦታ የለበሰው ነው የሚያወራው። እና ፊትን አትሸፍነው የምልህ ለዚህ ነው። እሺ ፊትን አትሸፍነው እንጂ ስታወራ ትዬ እንዴ
ይቅርታ ፊልም ሲያወራ እንቅስቃሴው አይታይም። ለዛ ነው ይቅርታ። ልክ ነሽ። ምን አልሽኝ እናቴዋ? አፍክ ተሸፍኖ ስለነበር አላወቅኩም የት ማን እንደሚያወራ። አይ በርዳለ እዛ ነው። ሰላም ነው? ደግ ነሽ ወይ? ሰላም ነኝ። እንዴት ነህ? ከየት ነው? እኔ ተዚሁ ሰሜን ሸዋ። የት ነው ላይክ ቦታው ስፔሲፊካሊ? እዚሁ ሚዳ ወረዳ። ስማ ወንድሜ፣ እዚሁ ምናምን ሳይሆን እንደዚህ አይነት ቦታ ነው የምኖረው ብለህ ትክክለኛ ቦታውን ንገራት። እዚሁ በምን ታውቀዋለች? እዚሁ ጅሩ ሜዳን አታውቅም? አላውቅም። ቦታው ጅሩ ሜዳ ተዚሁ አዲስ አበባ ቅርብ ነው። ተዚሁ ሸዋ ማለት ፈልጎ ነው። በምስራቅ ሸዋ ይባላል። አዎ ሸዋ ገጠር በደንብ አውቃለሁ። እሺ እድሜክ ስንት ነው? እድሜያማ ስንት ነው ዘንድሮ? ታላቂቴ አሁን 35 እኔ 33። ይቅርታ ልጁ እያቀለደ ስለሆነ አልፈለግኩኝም። ኧረ እውነቴን ነው። እኔ በደንብ ነው። እኔ ይህልና ውሃ ካጋጠመን እኔ በደንብ ነው የምፈልግሽ። እድሜውን ራሱ መናገር ምናምን አይችልም። ስለዚህ ኧረ እችላለሁ፣ በደንብ ነው የምችለው። እኔ አሁን ዛሬ ታላቋ ስንት እሷ 30 እኔ 33። እየቀለደብኝ ነው። ስለዚህ አልፈልግም። ይቅርታ አስወርጃለሁ። ዳዲ እኔ ግን እድል ከተሰጠኝ ማስተካከል የምችለው ነገር ካለ በእድል አምናለሁ። ሰከንድ ቻንስ ሁሉን ነገር ይቀይራል። ወንድማችን ቆይ ማስተካከል አልችልም። አልፈለገችም። አታስጨነቃት። ተመታችሁን። እሺ ወንድማችን ሚዩትን ክፈት እስኪ። ምናልባት ይሄ ትክክለኛ ገበሬ ይመስላል። እንግዲህ መቀጠል ትችላላችሁ ሁለታችሁም። እሺ ሰላም አይሰማም ድምፅሽ? ይቅርታ ሚት ነበረ። ሰላም ነው? እንዴት ነሽ? ሰላም ነው አለው። እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን አለው። ግን ስሙ ኮድ ይቅርታ ስምክ ነው የጻፈው? ትክክለኛ ስሜ ነው። አይ ደላላ ስለሚል ላይክ ደላላ ከሆንክ ብዬ ነው። አይ እሰራለሁ። ከየት ነው? አዲስ አበባ። እሺ እኔ እየፈለክ ነበር። ቆይ ግን መስፈርት እየሰማችሁ አይደለም የምትገቡት? ጋይስ ኧረ በእናታችሁ ልጁንም አታድርቁት። የሆነ ነገር ደረብ አድርግ። እሺ ደረብ አድርግ። የእህታችንን መስፈርት በትክክል ሰምታል? ሰምቻለሁ። እና ታሟላለህ? አንድ ብቻ ነው የማላሟላው። ምንድን ነው እሱ? ሃይማኖት ኦርቶዶክስ አይደለም። ታዲያ ሃይማኖትን ያክል ነገር እንዴት አንድ ብቻ ብለህ ትላለህ? ወንድሜ ማለት ምን ማለት አለ? አውርተን መስማማት የምንችል ከሆነ ብዬ ነው። ቅርታ እንግዲህ ያው ስለመጣ በጣም እናመሰግናለን። ያው እየሰማት ነው እንግዲህ ከጎን ነች። እሺ ላውራት ያልሰማትም እንዲህ አይሆኑም እያለች እኮ ነው ብላለች። እንደሽ የምትደራደር አይመስለኝም። የኔ አባት በሃይማኖቷ የምትደራደር አይመስለኝም። ኦርቶዶክስ ማለት ይመቻችሽ። ያ እሺ የኔ አባት ሌላ ከደከምክ አለው ከደከምክ እኔም አለው የሚለው ደግሞ ቪዲዮ ማብራት አችልም። ስለዚህ አንተም ትወርዳለህ ማለት ነው። ቪዲዮ ካላበራ ምንም ትርጉም ስለሌለው ማለት ነው።